ይስጥልኝ የተከበራችሁ። እንግዲህ ሉሊት በጣም ተጨናንቃለች። እንግዲህ በትንሽ ደቂቃዎች ውስጥ ካልደረሽ ያለሽበት ነው ፖሊሶች ምጠራ ብላ እያስፈራራቻት እያንቀጠቀጠቻት ነው። በጣም ይገርማል። የእውነት የሚገርም ድራማ ነው። ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደለ እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ የምታደርግልሽ? ጉድ ጉድ ጉድ! ሚስጥር አወጣች፣ ሚስጥር አወጣች፣ ሚስጥር አወጣች፣ ሚስጥር ያወጣች ይመስለኛል። የሚገርማቸው ነገር በጣም ነው የሚገርመው። እና ወይ ልጇ እንደሆነች ነገረቻት፣ አታውቅም ነበር። ለማንኛውም ሰላም ጤና ይስጥልኝ የዞማነሽ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ። እኔ ጋር ያለው ሰላም እናንተ ጋርም ሰላም እንደሚሆን ተስፋ አድርጋለሁ። እስቲ ወደ ትንተናው አብረን እንሄዳለን። ወደዚህ አረመኔ ጨካኙ ማለት ነው እንግዲህ አንተ አረመኔ ጨካኝ እያለ መድኃኒቱ ሳይሰራ ተብሎ እንሄድ እያለ ነው። ምናልባት መከላከያው አስተማማኝ ባይሆንስ እያለ ነበር። መሆን ካለበት ለምን አይሆንም? እንኳን እሱ ሞቶ ምንም አልጎደው ይቅርና ብዙ ሰዎች ሞቶ አይደለም። ምናልባት ከተሳስቶ እንኳን ከሞተ የምናስወግድበት መንገድ ልንገር ብዬ ነው። ሰራተኛ ምናልባት ለገንዘቦቹ እንኳን ለእነሱ ባይሆንማ ለቤተሰቦቻቸው ይሆናል። ወይኔ ስማሞድ ግን ምን አይነት ነው ግን አንዳንዴ ማለት ነው ጨካኔና አረመኔ እንትን አንዴ ኃጢአት ውስጥ ከገባችሁ ድጋሜ ኃጢአት ውስጥ እየተገባ በጣም ስንት ሰዎች የት ሄድሽ ነው የኔ ልጅ አለቻት። መጣች እንትና ደግሞ ምንድን ነው ሜካፕ መቀባት ጀመርሽ እንዴ? አይ ሜካፕስ አይደለም። ምንድን ነው? ምናልባት በእጅ የሆነ ነገር ነክቼ ይሆናል። ሉሊት አለች እንዴ? ሉሊት ተመልሳለች? ኧረ ከነጋ አላየኋትም። ግን ለምን ፈለግሻት? ኧረ ደግሞ እንደውም ናታን ላንቺን ሲፈልግሽ ነበረ። አሁን ቤት አለ? አሁን ወጥቷል። አንድ ለስራ ጉዳይ ማናገረው ሰው አለ። ስራ? በዚህ ሰዓት ደግሞ የምትሰራ ነው? ቆይ ከማን ጋር ነው ስለ ስራ የሚያወራው? ወይስ ወደ ድርጅቱ ሊሄድ ነው? ከአንዳንድ ድርጅቶች ጋር ሲቪ ያስገብቻለሁ ብሏል። እንግዲህ ካስገባቸው ድርጅት አንዱ ደውሎለት ይሆናል። በቃ እንደፎከረው ይህን ድርጅትና ይህንን ሁላ ነገር ትተን የራሳችን ስራ ሊጀምር ነው ማለት ነው። የራሴ ስራ መጀመር አለብኝ። ይሄ የተፈጠረ ችግር አለ እንዴ? የጽዮን ሁኔታ በጣም ያሳስበኛል። ከዚህ በፊት ያደረገቻቸው ነገሮች ጸጸት እያንገበገባት ነው። እንዲሁ እኔ ከራሷ ላይ የሆነ ነገር እንዳታረግ ብቸኛና ጭንቀት በጣም እያሰቃያት ነው። እሺ በቃ ከዚህ በኋላ እኔ አጠገቧ ሆናለሁ። እሺ በቃ እኔ ወደ ስራ ልሄድ፣ አንቺም ግቢ። እሺ አንተ ስልክ ልደውልና እገባለሁ። እሺ ታለች። እንግዲህ መደወል እየጀመረች ከሉሊት ጋር ነው የምትደውለው ማለት ነው። ሉሊት ይቺ ልጅ ግን በጣም ነው አከተሯ። ሉሊት በጣም ነው ደስ የምትለኝ እውነት። ሉሊት ግን እንደኔ ደስ የሚለው ይሁን በጣም ነው የምትተወነው። ወይዘሮ ሉሊት ምን ነው ተርበተበትሽ? ችግር አለ እንዴ? አረ ችግር የለውም። እኔ ምንም አልተርበተበትም መስሎሽ ነው? በያሁን በአስቸኳይ ወደ ቤት እንድትመጭ ፈልጋለሁ። እኔ እኮ አዲስ አበባ አይደለሁም፣ ከከተማ ውጭ ወጥቻለሁ። እዚህ እንደሆንሽ አውቃለሁ። ጽዮንም እንድትሆን ያደረግሻት አንቺ እንደሆንሽ አውቃለሁ። ግን አታስቢ፣ አንቺን የማሳሰር ሀሳብ የለኝም። ካልሆነ ግን ያለሽበት ድረስ እንዲመጡ አደርጋለሁ። ቆይ ማለት በ30 ደቂቃ ውስጥ ወደ ቤት ተመለሽ። ካልሆነ ግን እንደነገርሽ 1 ደቂቃ እንኳን ብታርፈጅ በራስሽ ፈርደሽ ነው። ቆይ ስመጣ ምን ልታረጊኝ ነው? ልትገይኝ ነው? ሰዓትሽ እየቆጠረ ነው። ሄሎ ስሚኝ፣
አቤት እስቲ እኔ በጣም ነው አክተዋ ደስ የሚለኝ። የእውነት በጣም ነው የሚገርመው። በጣም አክተዋ በጣም ደስ ይላል። አቤት ሉሊት ይሁን ጓደኛዬ ወይ ሉሊትዬ፣ አሁን በራቸው አካባቢ ነኝ። የገባንበትን ቦታ መጠቆምኛለሽ? ወደ ቤት መግባት አለብን። ለምንድን ነው የምትሄጂው? ለእኔ እኮ አስቸኳይ ጉዳይ ስለነበረብኝ ነው። ከቤት ተደውሎ ቶሎ መምጣት ስላለብሽ ነው። ተመልሰሽ ለመሄድ ነው? ደግሞ የፈራሻቸው ሰዎች የሆነ ነገር ቢያደርጉሽስ? ታዩ እዚህ ከሚያደርጉኝ ነገር አይበልጥም። ብሄድ ይሻላል። ዙሮበት ተነሳ። ምን አይነት መድኃኒት ቢሰጡት ነው እንደዚህ ያደረገው? ምስኪን በቃ ከር ይዞታል እኮ አያውቅም ሲጀመር። ጉድ ሰው ያየ ጉድ 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 ጉድ። ዳኒ ያለን ይጫወታል። ደህና ነኝ ግን የኔ ወንድም ይለዋል። ዙሮበታል። ምን ሆነ ነው ትንሽ እንደዚህ የሆንከው? ትንሽ የልጅ ነው የምትሆነው። እሱ ነገር መጫወት አይደለም፣ አስቀምጠው። ቀልድ አይደለም እሱ ነገር መጫወቻ አይደለም። እኔ ፖሊስ አንተ ሌባ መጫወቻ እያለው ነው እንዳትተኩስ እያለ አስቀምጠው እያለው ነው። ወይ ተኮሳ። ቤት ድራማ እኮ ነው የሰራው እዚህ ጋር። እኔ የሚገርም ነው። የኔ ምስኪን አሁን ነፍሰ ገዳይ ሊባል ነው ማለት ነው። ነፍሰ ገዳይ ሊባል ነው። ተነስ እንጫወት አላለም። አንተ ተነስ እንጫወት አላለም። ገሎት። አቤት ጉድ። የሰጡት መድኃኒት በጣም ራሱን እያዞረው ነው። በጣም ነው የሚገርመው። ዞረበት በጣም ምንድነው ብዙ መስለም ትታየ እያለ ራሱ ዞሮበት፣ ከዛ ወደቀ ከቆመበት፣ ከዛ ሳተ ራሱን ማለት ነው። ከነጭራሹ ሳተ ራሱን። ተስማ እነዚህ ማይረቡ በል ተነስ አንተ። ምንም አልሆኑማ። በጣም ተኝቼ ነበር። በላውን ፈጠን ቤቱን እናጸዳዳለን። ምንም የደም ጠብታ እዚህ መገኘት የለበትም። አሪፍ ነው። እንውጣ። ተተወት ወጡ። ሲያሳዝኑ በነፍሰ ገዳይ ነው የሚታወቁት። በዛው ነው የሚያስጠሉት። የሆነት በስመ አብ ወወልድ ወመንፈስ ቅዱስ። ወይ ጉድ! ምን አይነት ጨካኝ ነው! አንዳንዴ እኮ ሜሞሪውን አምጦ በካሜራ ቀርጦት ነበረ። ከዛ ሰጠው ማለት ነው። በላፕቶፕ እያዩት ነው እንግዲህ። ይህንን በላፕቶፕ የሚያዩትን ነገር ለማስፈራሪያ ሊጠቀሙበት ነው። በጣም የሚገርመው፣ በጣም ነው የሚያስጠሉት። የእውነት እንደዚህ አይነት ነገር ግን የሚያደርጉ ሰዎች እኮ ይኖራሉ። የእውነት ይሄ ያንተ መጫወቻ ነው። ተኮሰበት። ይገርም ስራ፣ ሰው እየገደለ ይሄን የመሰለ ንጹህ። መቼም ይሄ ለኤፍራታ በጣም ነው ከባድ መሆን። እስቲ ስታይ ደግሞ ምን እንደምትል እናያለን። ዛሬማ ከቤቴ ገብቼ ደስታዬን ነው ማከብረው። ቪዲዮ እያየሁ ፈገግ እያልኩ ነው። ለማለት ናት። እንዴት
መድኃኒት ሰርቶ እንደደረሰ ነበር። ከዛ ወደ ራሱ ይመለሳና በሩንም አልዘጋንበትም። ሲነቃ ግራ ይገባል። ማን ነው የመጣኝ? እንዴት ነው የተገኘሁት? ይላል። ለማንኛውም እዚህ ያንተ ሆነና እያንዳንዱን ነገር ትነግረኛለህ። በወንጀል የታጠሩ ጨዋታው በእኔ እድል አድራጊነት ተጠናቋል። መጨረሻ ግን አያምርም። እንደዚህ እንግዲህ ሎሊትዬ ለማንኛውም ወንጀልሽን እናገርብሻለሁ። አንቺ ምንድን ነው የምታወሪው? ይህን የሰማሽው ከዛሽ የማተራባ ገነት ነው አይደል? ሌላው እሷን እዚህ ውስጥ ሌላው አጎት የማይገባው ወደ ሀገር ቤት የማይገባው ባንቺ ምክንያት ነው። ፌች እንኳን እምቢ ብለሽዋል። እስቲ ያስቢው። ከጽዮን አጎት ጋር ግንኙነት ያለሽውን ብነግረው አንቺ የሚጠብቅሽ ይመስልሻል? እንዴት ይህን ሁላ ልታውቂ ቻልሽ? ማን የነገረሽ? ከዚህ በላይ ከስላንቺ ብዙ ነገር አውቃለሁ። እኔን ማድረግ ብዙ ነገሮች ብታቋሚ ይሻልሻል። ከዚህ በኋላ አይኔና ጆሮዬ እንድትሆኝ እፈልጋለሁ። ሴቶች ወደ ጭፈራ ቤት ሲሄዱ እየተከታተልሽ የኔ ታመጭልኛለሽ። እሱም አይሆንም እንዴ? ምናልባት ብያዘዝ እሱን እኔ አይመለከተኝም። ትንሽዬ ካሜራ እሰጥሻለሁ። በሱ እየቀረጽሽ ታመጫለሽ። የት እንደሆኑ በዛው አውቃለሁ። ቆይ አንቺ ከማን ጋር ነው እየሰራሽ ያለሽው? ከጀርባ ያለሽ ግን አልፈሽ ከብደሽ ተቀመጭ። ጤና አስታውሳ ወይ ለገነት ወይ ለአንተ ብትናገር ያልቅልሻል። አቤት ጭቃይ ነገር ነው ደግሞ የምትወደው። ቆይ እንዴት ነው እንደዚህ ኮንፊደንስ ይኖራት? ወይስ ከማን ጋር እየሰራች ነው ተመሳጥራ? ወይኔ ናታን ይነቃን። አሁን ናታን ይነቃን። እዚህ ጋር ተኝቷን እንግዲህ መንቂያው ሰዓት ደርሷል። ናታን ራሱን እየደባሰ ነው። በጣም ሞታን እንግዲህ ጥለውት ነው የሄዱት። በጣም ነው የሚገርመው። የት ነው ያለሁት ይላል ብሎ ተነሳ። ምንድን ነው የተፈጠረው? ማን ነው እዚህ ያመጣኝ? ራሱ በጣም እያመመው ነው። ምንም የጠፋኝ ነገር የለም። ዞሮ እያየ ነው። ምንድን ነው የተፈጠረው? ቆይ የቀጠረው ሰው ማንስ እንደሆነ ሳያውቅ ዝም ብሎ ወጥቶ ይሄዳል። እስቲ እንደዚህ ክፉ ነገር አታስቢ። ምናልባት መሽቶባቸው ሊሆን ይችላል። እኔ ግን ውስጤ እንደዛ አይነግረኝም። ልቤ ላይ የመታፈን ስሜት እየተሰማኝ ነው። ምንድን ነው የተረበሽው? የሚጎዳን ሰው እኛን የሚጎዳን ሰው አለ እንዴ? ማለት ቤዛ ነበረች። እሷ ደግሞ እስር ቤት ናት አይደል? እና ለምን ስልክ አያነሳም? አሌዛ ደግሞ በኋላ እደውልልሻለሁ ምናምን ብሎ ይለኝ ነበረ። ተይ እንጂ ልጄ፣ ምን አይነት ሀሳብ ነው የምታስቢው? ኡፍ ተመስገን አነሳው። ሄሎ የኔ ናቴ፣ ወዬ ፍዬ፣ ምንድን ነው የሆነው? እኔ እኮ ተጨነቁ። ደህና ነኝ። ምን እንደሆነ አላስታውስም። ራሴን ባዶ ክፍል ውስጥ ነው ወድቄ ያገኘሁት። ውስጤ የሆነ ነገር እንደሆነ ነግሮኝ ነበር። ወንድም የሆነ ነገር አለ እንዴ? ምንድን ነው ያለሽ? ደህና ነኝ አለኝ፣ ግን ምንም የደህንነት ስሜት እየተሰማ አይደለም። እፍዬሞች ደህና ነኝ አልኩሽ አይደል? እርግጠኛ ነሽ? የት ነው ደርሰሃል? አታምኚኝም? ሰፈር ነኝ። እኔም እኮ ደህና እንድትሆንልኝ ነው የምፈልገው። ለእህቴም ደህና እንደሆንሁ ንገሪያት። በ10 ደቂቃ ውስጥ እመጣለሁ። ለምንድን ነው የተፈጠረውን አንዱን ለማስታወስ ማን ነው እንደዚህ የወሰደኝ? ለምንድን ነው ከወሰዱኝ በኋላስ በሩን ከፍተው ጥለውት የሄዱት? ይሁን አካሌን ወስደውት ከመደንዘዣ ሳነቃቀልች አይደለም ማለት ይስቃል። ይሁን አካሌ ቢጎል ኖሮ እንደዚህ ቆሜ ሄድ ነበር። ምን አይነት ሀሳብ ነው ማስበው? ምን ላርግ? የጨንቃይ እኮ ነው በለው። እንግዲህ
አረመኔ ጨካኙ ይስቃል ማለት ነው። አረመኔ ሄሎ አለቃ፣ እንዴት አመሸክ? ይሄ ማይረባ ናት እንዴት እንዲሆን ነው? እስካሁን እንደተጋደመ ነው እየነቅቷል። አሁን ወደ ሰፈሩ የሚያደርስበት ሁኔታ ደርሷል። እርግጠኛ ነኝ ምንም ያስተዋሰው ነገር እየሌለ ከራሱ ጋር እያወራ ነው። ትክክለኛ ጤፌትን ማንም ምን ቢሆን አያውቅም። እሱንም ራሴን እኔ ካልፈቀድኩ በቀር ምን ያህል አንተ ጋር መጋጨት ዋጋ እንደሚያስከፍል አያውቁትም። ስትወጡ በሩን ከፍተላችሁለት ነው የወጣችሁት። በሩን ከፍተንለት ነው የወጣው። እሱም ሲወጣ ግራ ገብቶት ነበር። የራሱን እየጠየቀ ይመስለኛል። ግራ ይጋባተው። ገና ከዚህ በኋላ ብዙ ግራ የሚያጋቡት ይኖራሉ። ነገ ብዙ የመጨረሻቸው ስራዎች ስላሉ ሰላማዊ እንቅልፍ መተኛ ትፈልጋለሁ። ሰላም ይንሳ። በጣም ነው የሚገርመው። የሆኑት ገረም ነው የሚለው ውሀይ ጉድ! መጣ ሲጠበቅ የነበረው ልጅ። ኧረ እስቲ ቀመጥ፣ አረፍ ይበል እስቲ አረፍ በል። አቤት ወንድሜ ደህና ነህ? የኔ ናታን ምንድነው የሆነው? እኔ ምንም አላስታውስም። ብቻ የሆነ ሰው እንደቀጠረኝና መቀጠረ ቦታ መገኘት ነው። የሆነ ፎቅ ውስጥ ባዶ ክፍል ውስጥ ያገኘሁት እዚህ አካባቢ የሆነ ነገር እስከ ይላል። እዚህ ጋር እኮ በሆነ ነገር ተወቅተን የመርፌ ምልክት አለው። መርፌ ካልሆነ ሆስፒታል እንሂድ እንዴ? ውስጡ የሆነ ከቶበት እንዳይሆን። ግን እኮ ምንም የሚሰማኝ ስሜት የለም። ካላስቸገርኳችሁ ክፍሌ ልግባና ለማስታወስ ልሞክር፣ ወይም የሰጡ መድኃኒት ቢገለስ ወይም ከጎንህ ሰው መሆን የሚያስፈልግ ቢሆንስ ብላ ትለዋለች ሲስተሩ። ለምን ያዙኝ? ለምንስ በሩን ከፍተው ለቀቁን? በቃ ደህና ደሩ። አይ ሉሊትዬ፣ ሉሊትዬ እዚህ ጋር እየተንጫጫች ነው እንግዲህ። መስኪን ቆየ ህይወታችን ውስጥ ምን ነው እየተያሄደ ያለው? በየቀኑ አዳዲስ መርዶ። ቤታችን እኮ ሰላም ጠፋ። ወይ ካልሆነ ከዚህ ዶክተር እንጥራ እንዴ? ቆይ የደበቃችሁ ነገር አለ አይደል? ቆይ ማን ነው በዚህ ልክ ሊያጠፋን የሚሞክረው? እኛ እየተከበብነው በአስመሳዮች ሰዎች ነው። አንቺ ራሱ መጠንቀቅ አለብሽ። ሁሉም ሰው ጣላታችን ነው። ምንድን ነው እስካሁን የተፈጠረውን ነገር ማስታወስ ያልቻልኩት እያለ ነው አልጋው ላይ ተኝቶ። እሺ ቀጥሮ የነበረው ሰውዬ ሴት ሄደ። ምናልባት ተመሳሳይባቸው ይሆን እንዴ እያለ እያስታወሰ ነው። እንግዲህ እዚህ ጋር ይደውልለታል። ብንዬ ናት። ደህና ነኝ ናት። ሆነን ነው አስጨነቀኝ እኮ ስልክ ማታነሳው። ምን እንደሆነ አላውቅም። ደርሻለሁ ብዬ ደውዬልህ ነበር አይደል? አዎ። እዛ በኋላ እኮ መልሼ ስደውልልህ አገኘው። ቀጥሮ የነበረን ሰውዬ ለማግኘት ሄጄ ነበር። ከዛ ከሆነ ሰው በኋላ የመጣ አንገቴን ወጋኝ። ስነቃ ራሴን ከባዶ ክፍል ውስጥ ወድቄ ያገኘሁት። ማለት የወሰዱብህ ነገር አለ? ቆይ ልምጣና ሆስፒታል ወሰድህ? እየቆየ የሚሰራ እንዳይሆን። በሞት ኑሮ ቢሆን እስካሁን ሞት ነበር። ደሜ ውስጥ ከገባ አምስት ለምንድን ነው እናታ ነገሮችን ቀለል አድርገህ የምታየው? ብሎ ይለዋል። አጎቴ ምን ተፈጥሮ ነው እንደዚህ የምታወራው? በዛ ላይ ደግሞ የደነገጥ ትመስላለህ። ቢሆንም እመጣለሁ፣ መመርመር አለብህ።
እነገነትም እንወሰደ ብለው ነበር። እምቢ ብያቸው ነው ወስደዋል። ምን ያደርጉ ይመስላል? እሺ ስትነቃ ያየው የተለየ ነገር የለም ይላል። ቤት ውስጥ ምንም የተለየ ነገር የለም። አግተውኝ እንዳልል እጄም አልታሰርም፣ ምንም አላለም። ለማንኛውም በድጋሚ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ የኔ ውዶች፣ የኔ ምርጦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ባይ ባይ።